የእህቴን ባል እንዳገባው ነግሬያችሁ ነበር። ፓርቷንም መስማት ከፈለጋችሁ አካውንቴ ውስጥ ታገኙታላችሁ። እንደ መጀመሪያ ልጁ እየተንከባከበ ያሳደገኝ የእህቴን ባል ለማግባት ያስገደደኝ ምክንያት ምን መሰላችሁ? ታሪኩን ሳሳጥርላችሁ እህቴ ባልታሰበ በአንድ ቀን በመኪና አደጋ ትሞታለች። ታዲያ በእህቴ ሞት እሷን በማጣቴ ብቻ ሳይሆን የተጎዳሁት መቼም አስቤም ተመኝቼም የማላውቀውን ህይወት እንድኖር አድርጎኛል። ባሏ በጣም ጥሩ ሰው ስለሆነና ልጆቿን በእንጀራ እናት እንዳያድጉ ተብሎ የሙት እህቴን ባል እኔ እንዳገባ አስገደዱ። አልተስማማሁም ነበር። ራሴን ላጠፋ ሞክሬያለሁ። ብቻዬን አልቅሻለሁ። ራሴ ላይ በር ዘግቻለሁ። ነገር ግን ምንም ማምለጫ እንደሌለኝ ገባኝ። የእህቴ ባል ማለትም አሁን ላይ የኔ ባል የሆነው ሰው ልጅ በጣም ይወዳል። ብዙ ልጆች የመውለድ እቅድ እንዳለው ስለማቅ አንድ ሀሳብ መጣልኝ። ከጓደኞቼ ጋር ተመካክረን ለማንም ሳልናገር የረጅም ጊዜ መከላከያ አረኩኝ። ምናልባት ልጅ ሳልወልድ ስቀር ከተለያየን ብዬ አስቤ ነበር። ግን ያላሰብኩት ሆነ። ምናልባትም እሱ ልጆች ስላሉት ወይ ደግሞ እኔ እንዳልጨናነቅ ብሎ እንደሆነ ባላቅም ችግር የለውም አትጨናነቂ፣ ልጅ ከአላህ ነው ይለኝ ጀመር። በቃ ይሄኛው ቅዴም እንዳልተሳካ ገባኝ። እኔ ገና በጣም ልጅ ነኝ። ብዙ ራሴ የምፈልጋቸው ህይወቶች አሉኝ። እንደዚህ አይነት ኑሮ አልነበረም የምመኘው። ቤተሰቦቼም ባለቤትም ሊረዳኝ ፈቃደኛ አይደሉም። ምን እንደማድረግ በጣም ግራ ገብቶኛል። ራስሽን አጥፊ ይለኛል። የእህቶቼን ልጆች ሳያቸው እንኳን ላዝንላቸው መናደድ ጀመርኩኝ። ምክንያቱም በእነሱ ምክንያት ነው እንደዚህ አይነት ህይወት ምኖረው ብዬ ነው የማስበው። ይሄን ታሪኬን አሳልፌ እንድታቀርቢልኝ ላንቺ የነገርኩሽ ሁለት ነገሮችን ፈልጌ ነው። አንደኛ እንዴት ነው በሸሪዓ አስገድዶ እንደዚህ ማድረግ ይቻላል ወይ የሚለውን ጥያቄ እንድትጠይቅልኝ ነው። ሁለተኛው ደግሞ በቅንነት ምን ማድረግ እንዳለብኝ እንዲያማክሩኝ ብዬ ነው። ስሜን ደብቀሽ ለፎሎወሮችሽ ታሪኬን አካፊልኝ ብላ የላከችልኝ ባለ ታሪካችን። በቅንነት የእናንተን ሀሳብ ኮሜንት አድርጉላት። አመሰግናለሁ። የዛሬው ታሪክ እንዲህ ይጀምራል። ከረጅም ውጊያ በኋላ ወደ ቤተሰቦቹ ለመመለስ ስለተዘጋጀው አንድ ወታደር ነው። ይህ ወታደር በቀጥታ ወደ ቤተሰቦቹ ቤት ከመሄዱ በፊት ቤተሰቦቹ ጋር ስልክ ደወለ። እማዬ፣ አባዬ ወደ ቤት ልመጣ ነው፣ ነገር ግን አንድ ነገር እሺ እንድትሉኝ እጠይቃችኋለሁ። ወደ ቤት አብሬው ይዞ መምጣት የምፈልገው ጓደኛ አለኝ። ቤተሰቦቹም ትችላለህ፣ ብንተዋወቀው ደስ ይለናል በማለት እሽታቸውን ነገሩት። ልጁ መናገሩን ቀጠለ። ነገር ግን ስለሱ ማወቅ ያለባችሁ ነገር አለ። በውጊያ ላይ ያለ በጣም ተጎድቷል። እጅና እግሩን በማጣቱ የሚቆመው እኔን ተገድፎ ነው። እናም የሚሄድበት ቦታ ስለሌለው ከኔ ጋር መጥቶ አብሮን እንዲኖር እፈልጋለሁ። ቤተሰቦቹም ይህንን በመስማታችን በጣም አዝነናል። ልጅ ሌላ የሚኖርበት ቦታ በመፈለግ ልንረዳው እንችላለን በማለት መለሱ። ልጁም በድጋሜ አይደለም አባዬ፣ እማዬ ከኛ ጋር እንዲኖር እፈልጋለሁ። በመቀጠል አባትም እንዲህ አለ፣ ልጅ እየጠየከን ያለው ነገር ግን ገብቶሃል? እንደሱ አይነት አካል ጎዳተኛ ለኛ ሸክም ነው የሚሆንብን። እኛ የምንኖረው የራሳችን የሆነ ህይወት አለን። ስለዚህ እንደዚህ አይነት ነገር ህይወታችንን እንዲረብሽብን አንወድም። ለዛም ጓደኛህን ረስተህ እቤት መምጣት አለብህ አለው። ይህንን ከተናገሩት በኋላ ልጅ ስልኩን ዘጋው። ከዛ ቀን በኋላ ቤተሰቦቹ ከልጃቸው ምንም አልሰሙም። ከጥቂት ቀናት በኋላ ቤተሰቦቹ ከፖሊስ ጣቢያ ተደውሎላቸው ልጃቸው ከፎቅ ላይ ወድቆ እንደሞተ ተነገራቸው። ፖሊሶቹም ራሱን አጥፍቶ ነው ብለው አምነዋል። የልጁ ቤተሰቦችም በከተማው ፖሊስ ጣቢያ ወዳለው የሬሳ ማስቀመጫ መሩ። የልጃቸውንም ጅናዛ ለይተው አገኙት። ነገር ግን ባዩት ነገር በጣም ደነገጡ። ያ በልጃቸው እጅና እግር የለውም ተብሎ የተነገራቸው ሌላ ሰው የገዛ ልጃቸው ነበር። ወደ ቤት ከመሄዱ በፊት ቤተሰቦቹ ለእሱ የሚኖራቸውን አመለካከት ለመፈተሽ ነበር ጓደኛዬ በማለት የራሱን አካል ጉዳተኝነት የነገራቸው። እናም በስተመጨረሻ የታሪኩ መልእክት ሁላችንም የሚያምርና ጤነኛ ሰውን ለመውደድ አንቸገርም፣ ነገር ግን በመልክና በቁመና ደረጃ ለአይን ያልተመቸነን ሰው አንወድም። ሁሌም ቢሆን ከሚያምሩ በጣም አሪፍና ጤነኛ ካልሆኑ ሰዎች ራሳችንን እናርቃለን። ለአኺር በህይወት እስካለን ሁሉንም ሰው በየትኛውም ሁኔታ ውስጥ ይሁን ሰው በመሆኑ ብቻ እኩል እናከብረው፣ ልንወደው ይገባል። በአንድ አካባቢ 5 ሴት ልጆችን ያለ እናት ያሳደገ ጀግና አባት ነበር። አባትየው ሴት ልጆቹን ለጥሩ ወንዶች መዳር ፈልጎ ነበር። ነገር ግን ትልቋ ሴት ልጅ አባቷን ጥላ ማግባት አልፈለገችም። ታዲያ አራቱን ታናሾቿ ሴት ልጆች አገቡ። ታላቅየዋ ግን ልትንከባከበው ከአባቷ ጋር ቀረች። አመታት አለፉና አባትየው ሞተ። ከመሞቱ በፊት ታላቅ እህታቸው እስክታገባ ድረስ ቤቱ እንዳይሸጥ ተናዘዘ። አራቱም ሴቶች ልጆች ግን የአባታቸውን ኑዛዜ ለማክበር ፈቃደኛ አልሆኑም። ደስታዋን መስዋዕት ያደረገችውን የታላቋን እህታቸውን ስሜት ግምት ውስጥ ሳያስገቡ ቤቱን ሽጠው ርስቱን ለመከፋፈል ወሰኑ። ታዲያች ትልቅ እህት ወዴት እንደምትሄድ ቤቱ ሲሸጥ ምን እንደምታደርግ ስለማታውቅ በፍርሃት ተሞላች። ቤቱን እንዳይሸጡት እህቶቿን ለመነች። ነገር ግን ልመናዋን ችላሉ። የትልቋን እህታቸውን መውደቂያ ችላ ብለው ቤቱን ሽጠው ድርሻቸውን ወሰዱ። ታላቅ እህትም የቤቱን ድርሻ ወስዳ በሳምንት ውስጥ መውጣት እንዳለባትም ተነገራት። ተስፋ ቆርጣ ቤቱን የገዛውን ሰውዬ አግኝታ እባክህን ቦታ እንዳገኝ 1 ወር ብቻ ስጠኝ በማለት ተማጸነችው። ሰውየውም ታሪኩን ስለሚያውቅ በታሪኳ ተነካና ተስማምቶ ለ1 ወር እንድትቆይ ፈቀደላት። ወሩ ሲያልቅ አዲሱ ባለቤት ከታላቅ እህቱ ጋር መጣ። አሁንም ቤት አላገኘችም ነበርና እንድትሄድ ሊጠይቃት የመጣ መስሏት በፍርሃት ተዋጠች።
ይሁን እንጂ ሰውየው ማስገረማት የቤቱን ሰነድ ሰጣትና እንዲህም ማላት፣ ይህ ወረቀት ጥሎሽ ነው። እኔን እንደ ባል ከተቀበልሽኝ እዚህ ቤት አብረን እንድንኖር እፈልጋለሁ። እምቢ ካልሽኝ ደግሞ ወደ መጣሁበት እመለሳለሁ። እናም ከዚህ ቤት መኖር ትችያለሽ አላት። ልጅቷም የደስታን ባለቀሰችና ሀብታሙን ነጋዴ ለማግባት ተስማማች። እሱም ጨዋና ደግ ሰው ነበር። አብረው በአባቷ ቤት በፍቅርና በደስታ የተሞላ ህይወትን መኖር ጀመሩ። አያችሁ አይደል? ሁሉም ነገር ጊዜውን ጠብቆ ይሆናል። ፀሐይ ከሰዓቷ ቀድማ አትወጣም፣ አበባም ጊዜዋ ሳይደርስ አትፈካም። እዚህ ታሪክ ላይ ብዙ ነገሮችን እንማርበታለን። በይበልጥ ግን የቤተሰቦቻችንን ሐቅ የእናትና የአባቶቻችንን ሐቅ የምንጠብቅ ከሆነ እመኑኝ ይቀራን ያላቸው ነገሮች በሙሉ በጊዜያቸው ይመጣሉ። ለዛውም አብበው ፈክተው ይመጣሉ ኢንሻአላህ። ይህንን ቪዲዮ ከሰማችሁ በኋላ ራሳችሁ ጋር ታስቀሩት ሼር፣ ሪፖስት፣ ኮፒ ሊንክ እያደረጋችሁ ተደራሽነት እንዲኖረው የየበኩላችሁን ኃላፊነት እንድትወጡ በአክብሮት ጠይቃለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። በአንድ አካባቢ 5 ሴት ልጆችን ያለ እናት ያሳደገ ጀግና አባት ነበር። አባትየው ሴት ልጆቹን ለጥሩ ወንዶች መዳር ፈልጎ ነበር። ነገር ግን ትልቋ ሴት ልጅ አባቷን ጥላ ማግባት አልፈለገችም። ታዲያ 4ቱን ታናሾቿ ሴት ልጆች አገቡ። ታላቅየዋ ግን ልትንከባከበው ከአባቷ ጋር ቀረች። አመታት አለፉና አባትየው ሞተ። ከመሞቱ በፊት ታላቅ እህታቸው እስክታገባ ድረስ ቤቱ እንዳይሸጥ ተናዘዘ። 4ቱም ሴቶች ልጆች ግን የአባታቸውን ኑዛዜ ለማክበር ፈቃደኛ አልሆኑም። ደስታዋን መስዋዕት ያደረገችውን የታላቋን እህታቸውን ስሜት ግምት ውስጥ ሳያስገቡ ቤቱን ሽጠው ርስቱን ለመከፋፈል ወሰኑ። ታዲያች ትልቅ እህት ወዴት እንደምትሄድ ቤቱ ሲሸጥ ምን እንደምታደርግ ስለማታውቅ በፍርሃት ተሞላች። ቤቱን እንዳይሸጡት እህቶቿን ለመነች። ነገር ግን ልመናዋን ችላሉ። የትልቋን እህታቸውን መውደቂያ ችላ ብለው ቤቱን ሽጠው ድርሻቸውን ወሰዱ። ታላቅ እህትም የቤቱን ድርሻ ወስዳ በሳምንት ውስጥ መውጣት እንዳለባትም ተነገራት። ተስፋ ቆርጣ ቤቱን የገዛውን ሰውዬ አግኝታ እባክህን ቦታ እንዳገኝ 1 ወር ብቻ ስጠኝ በማለት ተማጸነችው። ሰውየውም ታሪኩን ስለሚያውቅ በታሪኳ ተነካና ተስማምቶ ለ1 ወር እንድትቆይ ፈቀደላት። ወሩ ሲያልቅ አዲሱ ባለቤት ከታላቅ እህቱ ጋር መጣ። አሁንም ቤት አላገኘችም ነበርና እንድትሄድ ሊጠይቃት የመጣ መስሏት በፍርሃት ተዋጠች። ይሁን እንጂ ሰውየው ማስገረማት የቤቱን ሰነድ ሰጣትና እንዲህም ማላት፣ ይህ ወረቀት ጥሎሽ ነው። እኔን እንደ ባል ከተቀበልሽኝ እዚህ ቤት አብረን እንድንኖር እፈልጋለሁ። እምቢ ካልሽኝ ደግሞ ወደ መጣሁበት እመለሳለሁ። እናም ከዚህ ቤት መኖር ትችያለሽ አላት። ልጅቷም የደስታን ባለቀሰችና ሀብታሙን ነጋዴ ለማግባት ተስማማች። እሱም ጨዋና ደግ ሰው ነበር። አብረው በአባቷ ቤት በፍቅርና በደስታ የተሞላ ህይወትን መኖር ጀመሩ። አያችሁ አይደል? ሁሉም ነገር ጊዜውን ጠብቆ ይሆናል። ፀሐይ ከሰዓቷ ቀድማ አትወጣም፣ አበባም ጊዜዋ ሳይደርስ አትፈካም። እዚህ ታሪክ ላይ ብዙ ነገሮችን እንማርበታለን። በይበልጥ ግን የቤተሰቦቻችንን ሐቅ የእናትና የአባቶቻችንን ሐቅ የምንጠብቅ ከሆነ እመኑኝ ይቀራን ያላቸው ነገሮች በሙሉ በጊዜያቸው ይመጣሉ። ለዛውም አብበው ፈክተው ይመጣሉ ኢንሻአላህ። ይህንን ቪዲዮ ከሰማችሁ በኋላ ራሳችሁ ጋር ታስቀሩት ሼር፣ ሪፖስት፣ ኮፒ ሊንክ እያደረጋችሁ ተደራሽነት እንዲኖረው የየበኩላችሁን ኃላፊነት እንድትወጡ በአክብሮት ጠይቃለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።